ይሄን የሚዳኛ ያልኩሽ አሪፍ ዳኛ ነው። ይኸውልህ ወንድሜ ምን መሰለህ፣ ሁለት ሰዎች ይደባደባሉ፣ መሀላቸው ገብተህ ትዳኛለህ በደንብ። አዎ ግን ሰው ሳትሳሳት ወቀው ምንድነው የምንሳሳተው? እኔ ወንድሜ ያው ወጪው የሚያዩ ማህበራዊ ሚዲያ አመራር ስለሆንኩኝ እኛ የምንፈልገው የሚሜ ደግሞ ሁለት ሰዎች ይጣላሉ ገብቶ እንዲዳኙ ነው። ሙስና ምን ያውቃል? አዎ ሩንጉስ ገብችልኝ እንደዛማ ያዩ ነው። ምን ማለት ነው? አይሆንም። ስማኝ ከዚህ በፊት ቱርክ ውስጥ ጓደኛዬ እንደዚህ ገብተህ ዳኝ ብለው ነው አስጨፍልቆ ያስገደሉት። ማን ነው ጓደኛ? ጆሹዋ እሱ ወሰኛ አይደል እንዴ? ምንድነው አለ ዳኛ አለ አንድ ብቻ ነው ማለት ነው። ዳኛ አለ ሐሳብ ምንድነው? ብቻ ይኸውላችሁ በዚህም በዛም እኔ እዛ ያሸቦስ ገብቼ ተቆልፈው እና ትቀልዳለህ። እነዛ ሰዎች እኔ አይጡን ይጨፍልቆኝ እንደ አባቴ ምን ማለት ነው? አንተ ነህ እንደዛ ነው የምታድነኝ። ሰማኝ ወለ የቀን ሁለት እኮ መጥራት እንችል ነበር። ዛሬ ለቀን መጥንቃቄ የጠራነ አባቴ የኔ አምላክ አየህ የወጣ ወጪሳ የፕሌን የሆቴል የምግብ ኮድ ለምግብ ትላለህ እንዴ? ቀብዱስ ቀጣሪ ሳርቅጣሉን እድሜ ልኩን ሲቀልብ ራሱ እንደዚህ ያላለም እኔ ገንዘብ የወጣውን ወጪ ተው። ቀብዱስ ቀብድ በላውበት ብናዝ ምን ማለት ነው? ሲጀመር ነፍስ ያለው በፈጣሪ እጅ ነው እንጂ ባንተ እጅ አይደለም። እሺ እንደዚህ ብለህ ታስራራኝ። እኔን ከፈጣሪ ጋር ታለካከኝ። ምን ማለት ነው? ወጠምሻ ይዛል። ወጠምሻው በር ላይ ያለ አንጠልጥሎ ያመጣዋል። የኔው ጠምሻ እሱ ነው። ሰላም ነው አለን እግዚአብሔር ይመስገን አለን። የመተንፈሻ ግብር ከፍለሃል እንዴ? ማለት የመተንፈሻ ግብር ከፈላል እንዴ? ስለሱም አዎ የመተንፈሻ ማለት የአየር ወደ ውስጥ ነው ወደ ውጭ የምናረግበት አለ አይደል? አዎ የሱ ግብር ነው። እንግዲህ አሁን እዚህ ጋር የሚቆጥረው የመሬት የግድግዳ የካርታ የብዙ ነገር አላችሁ። ስንት ነገር ከፈለን። አሁን ደግሞ የመተንፈሻ ምን ማለት ነው? ከፍላል። ቆይ ቤታችሁ ውስጥ ዶሮ ነው የሚሰማኝ? አዎ ዶሮ አለ። አዎ ለባል የገዛነው ዶሮ አለ። አዎ ለሷም ትከፍላላችሁ። ለሷ 10,000 ብር። እንዴት 1,000 ብር እኮ ነው የገዛው። ከመጀመሩ ነው ለዶሮ ምን ከፍለው። ትሰማለህ ወይ? ትሰጠኛለህ ዶሮን ወይ ትከፍላለህ? ውሰደው 1,000 ብር ገዝቼማ 10,000 ብር አልከፍልም። እሺ ለማንኛውም ይሄ መኖር ማይቻልበት ዘመን። ካልሲ ስንት ነው ብዛቱ? ምን ያደርግላል? እሺ 7 ካልሲ። በጣም ጥሩ 7 ካልሲና ውስጥ ሱሪ ስንት ነው? ሙታንታ አለ አይደል? አለኝ። አዎ ስንት ሙታንታ ነው? 6 ሙታንታ። ኦኬ 45,000 ብር ወረዳ መተን ልከፈል ተቀበል። ወረዳ መተን መኖር ማይቻልበት ሀገር የፈለግከው ማለት ትችላለህ። ሄደህ ትከፍላለህ። ጨርሻለሁ። አንድ ሁሉ ጀምሩ። ሴዶ አየሽዋ ውበቱ አንቺ እንዴት ነው ደስ የሚል። እኔ ግን ሴዶ እናትሽ እኔ ንግግሩ ራሱ የረብሽ እዚህ ጋር ደረቱ ላይ እኔ እሱ የኔ ነው። ኧረ እኔ መጀመሪያ አይቼው ስንት ነገር አንቺ ባልሽን ትቀሚያለሽ። አንቺ ዋሮ በላ ውሻ አንቺ በጣም ሰው ሌባ ነሽ አንቺ። ከአንቺ ጋር ራሱ ጉልበትና ራሱ አያስፈልግም። ውሻ ምን ቆሻሻ ፀጉርሽን እንካዮ ጆኒ ላክልህ። አመሰግናለሁ። ቲሸርት ነው መግቢያ። አመሰግናለሁ። ማየውን ነገር አውራ ምናምን ብለዋል። እሺ ስለ ሴዶ ኧረ ማይክ ስጡኝ። ዝም ብለህ ስለ ሴዶ በዚህ ጋር ሴዶ ጥልቁ ድረስ ገብተህ ታውቃለህ? ጥልቁ ላይ ገብተህ ታውቃለህ? በቃ አመሰግናለሁ። በጣም ጸደይ። እሺ ወንድሜ ትኬት ጨምሮ አመሰግናለሁ። እኔ እኮ አይበቂ ትኬት ነው መግቢያ። በጣም አመሰግናለሁ። አያስፈልግም ነበር እኮ እኔ እኮ በተመሳሳይ ሰዓት ድረስ አይ ነበር። በጣም አመሰግናለሁ። ወይኔ ተበላ ዛሬ ፍላጎት ዛሬ ጉድ ነው። አቤት ወዴት ነው? ወዴት የሆነ ቃጣል አድርጌ ለመጣ እኮ እንደውም ስፈልገን ያገኙክ ለዛሬ የውሸት ባሌ እንድትሆን ፈልጋለሁ። ያ ማለት ለዛሬ ሁሉም ነገር ይፈቀድልሃል። ምን አለ ቂጤ ዛሬ ፋታ ብትሰጠኝ። ምን አልከኝ? አይ ምንም በቃ የሆነች ቃለች ጣል አድርጌ በቃ ጣል አድርጎ ማምጣት። ወይ ለሱስ ጊዜ የለኝ ቶሎ መሄድ አለብን እና ከነ ሸርታቱ ምንም ወይኔ ቀጠነ እንጂ እኮ ጠጣህ ቢል ለመቋጠር ይመች ነበር። አረቢያን ስቃስባይ ምን ትንሽ ታገሽኝ። 5 ዓመት ሙሉ ትንሽ ታገሽኝ ስትል ትንሽ አታፍርም? ምንድን ነው ያልሽው? 5 ዓመት? አዎ ድፍን 5 ዓመት። እማታገባኝ ከሆነ ቁርጡን ንገረኝ። እኔ እና አንቺ ነው 5 ዓመት ይሞላል እንዴ? ልትክድ አንቺ ስራ የለሽም እንዴ? አላማ ምናምን የለሽም እንዴ? ዞር በይ እንጂ አማራጭ ፈልጊ። ኢንጂነሪንግ አደረግሽኝ እንዴ? ምን ልትመረቂብኝ ነው? ላይ በቃ የሚቀጥለው ሳምንት አስመርቅሻለሁ። እሺ ከቴዲ ዩኒቨርሲቲ። ቴዲ ቀልድ ነው እንደያዝከው? አንቺ ነሽ እንጂ ቀልዱን የጀመርሽው። የኔ ሴቷ ፍንፍሩ። እንደውም ከዛሬ ጀምሮ አይንህን ማየት አልፈልግም። እሺ አርጎት ነው ተግቼ መጸለዬ ዋጋ ይኖረዋል ብዬ አስቤም አላውቅም ነበር። ዛሬ ግን ተሰማው። ዛሬ አየኝ፣ ጎበኘኝ። እኔ እጄን አንቺ ላይ አላነሳም። ምክንያቱም ታማኝ የሆነች እኔ የማስፈልጋት አንድ ብርቱ ሴት እየጠበቀችኝ ነው።
እንዳንቺ 5 ዓመት አስተምሬ ማስመርቃት። የት ነሽ አጥንቴ? የት ነሽ የኔ ተማሪ? እማ 5 ዓመት እንዴ አላመላትም እንዴ? እሺ ዛሬ ማሳያችሁ ወንዶች እንዴት ሚስቶቻቸው ሲፈቷቸው ሪአክት እንደሚያደርጉ ነው። እዚህ ጋር አለች እንፋታ እያለችው ነው። እየቀለች ነው። እድሜን ሁሉ ካንቺ የጨረስኩ ለዚህ ነው። በእግዚአብሔር ጥላሽኝ አትጂ ነው። እኔ እንዴት እንደምለያይ ላሳያችሁ። እዚህ ጋር ቁጭ ብላለች እንለያይ እያለች ነው። እኔ በርጠሚውስ ያላንቺ መኖር እንደምችል አታውቂም። ይሄን ሁሉ ዘመን እኮ የቆየሽው በእኔ ምክንያት ነው። አሁን ቀጥ ብለሽ ኳላ እቃሽን ይዘሽ ውጪ። ከዛ ኳላ ገባች እቋን ይዛ ልትወጣ ነው። እኔ አላየኋትም፣ ገመድ ይዛለች፣ አንቃ ልገለኝ ነው። ከዛ በቦክስ እያለች መቷት። ከዛ ወደ ኋላ ወደቀች። ዘልዬ ገባሁ። ከዛ ወደ ኋላ ገባሁ። በዲስት አልኳት፣ እንጫልኳት። እዚህ ስር ገባሁ። ከዛ ናሽ ለካ ጎረምሶች ይዛ መጣለች። በዚህ በረከቶ እግሬን እያጎተቱኝ በዲስት አልኩት። ከዛ ጩቤ ይዟል እንደዚህ ሊገል ሊወጋኝ አስታርኩትኝ። በቦክስ አንተ ባለ ጎረም። ከዛ እሷ ከጀርባዬ እየነከሰችኝ ሄዶ ወደዛም አመዳም ከዛ ጎትቼ ወጣሁ። ነይ አልኳት። ከዛ ጸጉሯን እየሳብኩኝ እዚህ ጋር መጣሁ። ይኸውልሽ እኔ በርጠሚውስ ነኝ። በማንም የምነካ ሰው አይደሉም። ማትረቢ እቃሽን ሰብስበሽ ሁለሽ ከዚህ መኪና ላይ አመዲያ። ከዛ ቁጭ እንደዚህ ነው። እሺ ሰላም ነው። ሰላም። እዛ መኪና ውስጥ ሆኜ እያየሁሽ ነበርና በጣም ቆንጆዬ ነሽ። ጸባይ ካለሽ አብረሽኝ እንድትሆኝ ይፈልጋል። ምን ማለት ስልሽ ንግድ ምናምን ነው የምሰራውና በጣም ጊዜ እኔ ጋር ጊዜ ማለት ወርቅ ነው። ገብቶሻል? አሁን ራሱ አንቺ ጋር ማውራበት ጊዜ ወርቄ ነው እየሰጠሁሽ ያለሁት። ስለዚህ ጸባይሽ ደህና ከሆነ ቢዝነስ ካርድ ናት ያዣት፣ ደውይና ማውራት እንችላለን። ተግባባን? በርቺ። ትንሽ ዛሬ ቀኑ አዛ ነገር ነው ሲያስጠላ። ዝም ብዬ ጌም ላጫወታ ፈታ እንድትል ምናምን ደስ ይለኛል። 4 ቁጥር ንገረኝና እሱ ላይ ተነስቼ አስማት ምናምን 4 ቁጥር ዝም ብለህ የኤቲኤም ፓስዋርድ ንገረኝ። አይ ማረሳው ሌላ አለ ልንገራ። ሌላ ይረሳል። ዝም ብለህ እንዳንረሳው መጨረሻ ላይ ጌሙ ላይ የኤቲኤም ዝም ብለህ እኮ አረሳው ስለማረሳው የተወለድኩበትን ልንገርህ። ዝም ብዬ አልነበረም ነው እንዴት የእንትን ደግሞ አማክራለሁ እያልኩ የፌስቡክ ፓስዋርድ በጣም 10 እየረሳሁ ተቸገርኩና ማድረሰው ቁጥር አለ መሞረው የኤቲኤም ፓስዋርድ ነገረኝና በሱ እንትን ልበለው ሰው ጠይቃለሁ። ሌላ ያዘ ኤቲኤም ሳይሆን ሌላ ልንገርህ ቁጥር የማይረሳ ኤቲኤም ፓስዋርድ ቢይዘው አንተ ማትረሳው ሁሌ ስለምትጠቀመው እኔ ቁጥር ስለምረሳው ይኸውልህ ሴቭ አደርገዋለሁ ሌላ ልስጥህ። የምን ኤቲኤም ነው የምታወራው? ሴቭ አደርገዋለሁ ሌላ ልስጥህ። ከዛ ሴቭ አድርጌ እስቀምጥልሃለሁ። ለነገሩ በሆነ ወይ በማዘር ስልክ ምናምን አደርገዋለሁ። በቃ ይሄ ሞል በሽተኛ የኔ እድሜ ከአንተ ኤቲኤም ፓስዋርድ የመጀመሪያው ጋር እኩል እንደሆነ ታውቃለህ? የምርህ ነው? ሁለቱ ቁጥር ከኔ እድሜ ጋር እኩል ነው እንጂ ስንት ነው ፓስዋርድ? የኔ የመጀመሪያው 25 ያንተ 25 ዋው ቢገርም አጋጣሚ ነው። ቀጣዩ ደግሞ ከሲስተር ጋር እኩል ነው። ይገርመኛል። መጨረሻ ቀጣዩ ከሲስተር ጋር የመጀመሪያ 25 ከሆነ ቀጣዩ ስንት ነው ንገረኝ አንተ። እኮ ያንተ ፓስዋርድ ነው 25 ብሎ ቀጣዩ ሁለት እኮ የእህትህ ስንት ነው? አትነግረኝም? እሱ እኮ ንገረኝ። የእህትህን ምንድን ነው እኮ 25 ብለህ ፓስዋርድ የእህትህን ለታን ንገረኝ። ምንድን ነው ድርቅ የምትለው? ኤቲኤም ጠላሃል። ኤቲኤም ምን አግኝተኸው ነው እዚህ ጋር ጠላሃል? አሁን እኮ እዚሁ ኧረ በጣም ለትንሽ እኮ ነው እናትህ። ወይኔ ደሞ ባይኔ